ወዘኢየአምር ነበቦ ላዕሌየ ተንሥኦ ላዕሌየ ሰማዕተ አመፃ ተንሥኡ ላዕሌየ ሰማዕተ አመፃ የአመፃ ምስክሮች በእኔ ላይ ተነሱብኝ። አንድም እስራኤል የሐሰት ምስክር ዋጅተው በጠላትነት ተነሱብኝ። ወዘኢየአምር ነበቡ ላዕሌየ በእኔ ላይም የማላውቀውን ነገር ተናገሩብኝ። ፈደዩኒ እኪተ እየንተ ሰናይት ስለ በጎ ፋንታ ክፉ ነገር መለሱልኝ። በጎ ስላደረግኩላቸው ፋንታ ክፉ ብድራት መለሱልኝ። መዝሙር 34 ቁጥር 11 ላይ ተጽፎ የሚገኝ ነው። ተንሥኡ ይሄ ለጌታ ሲሆን በሁለተኛው ሲተረጎም አይሁድ የሐሰት ምስክር ዋጅተው በጠላትነት ተነሱብኝ አለ ጌታችን። ወዘኢየአምር ነበቡ ላዕሌየ የሌለብኝን ሩቅ ብእሲ ነህ አሉኝ፣ ፍጡር ነህ አሉኝ፣ የዮሴፍ ልጅ ነህ አሉኝ። ፈደዩኒ እኪተ እየንተ ሰናይት ኅብስት አበርክቼ ስለመገብኳቸው ከደዌያቸውም ስለፈወስኳቸው ሙታኖቻቸውንም ስላስነሳሁላቸው በዚህ ፋንታ ክፉ ብድራት መለሱልኝ አለ ጌታችን ነው። ብዙኃን ወአሐዙኒ ማኅበሮሙ ለእኩያን አገቱ ከለባት ብዙኃን አገቱኒ ከለባት ብዙኃን ክቡር ዳዊት ብዙ ውሾች ከበቡኝ አለ። ለጊዜው ውሾች ያላቸው እና አቤሴሎምን ነው። አቤሴሎም የዳዊት ልጅ ነው። አባቱን ገሎ መፈንቅለ መንግሥት ለማድረግ ሙከራ ያደረገ ሰው ነው እና ውሾች ከበቡኝ ሲል ውሻ ከዚህም ከዚያም እንዲደርስ አቤሴሎምም ከአባቱ ዕቁባት ደርሶ ነበርና አንድም ውሻ በበላበት እንደሚኖር አቤሴሎምም በተመከረበት ምክር ያድራልና
ውሻ ሳይመርጥ የወደቀ አጥንት የበከተ ብልት እየለቀመ እንደሚኖር ሁሉ አቤሴሎምም የሥልጣን ፍርፋሪ ለመልቀም የገዛ አባቱን ለመግደል ተነስቷልና። ወአሃዙኒ ማኅበሮሙ ለእኩያን የክፎች ማኅበር ያዙኝ አለ። ክፎችና አቤሴሎም በአንድነት ያዙኝ ሲል ነው። አሁን ይዘውት አይደለም፣ አግኝተነው ምን ነው በያዝነው እያሉ የተመኙትን ምኞት ቁጭቱን ይዞ ነው እንጂ እና ነቢዩ ዳዊት ለጊዜው በራሱ ላይ የደረሰውን ፈተና የገለጠበት ቢሆንም ዋናው ሚስጥሩ ግን በራሱ አንጻር ጌታችን ኢየሱስ ክርስቶስ እንደተናገረ ሆኖ ነገረ መስቀሉን የሚያትት ነው። አገቱኒ ከለባት ብዙሃን አለ። እንግዲህ አይሁድ ያዙኝ ነው። በውሾች የተመሰሉት አይሁድ ናቸው። ያው ብዙ ጊዜ ውሻ የውዳቂ ነገር መገለጫ ነው። በመጽሐፍ ቅዱስ ውሾች አለመንጻትን፣ መርከስን፣ ትንሽነትን፣ የተናቀን ነገር የሚወክሉ ናቸው። ነቢዩ ዳዊት ንጉሥ ሳኦል ሊገለው ባሳደደው ጊዜ የእስራኤል ንጉሥ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለህ? የሞተ ውሻን ወይስ ቁንጫን ታሳድዳለህን? ሲል ትሑቱ ዳዊት ስለ ትንሽነቱ ራሱን ዝቅ በማድረግ በሞተ ውሻ መስሎ ተናግሯል። አንደኛ ሳሙኤል ምዕራፍ 24 ቁጥር 14 ላይ። ስለዚህ ውሾች ከበቡኝ ሲል ጌታችን በማኅበረሰቡ ዘንድ የተናቁ፣ ከሰብአዊነት ደረጃ የወደቁ፣ የሚያደርጉትን የማያውቁ አይሁድ፣ ከእውነት የራቁ ፈሪሳውያን ከበውኝ ማለት ነው። ሌላው ውሾች የክፉ ጠባይ መገለጫም ናቸው። ጌዴዎን ለጦርነት 10,000 ሰዎች ባዘጋጀ ጊዜ እግዚአብሔር ጌዴዎንን እንዲህ ብሎት ነበር። ይህ ሕዝብ ድል ቢያደርግ በእኔ ጉልበት፣ በእኔ ብርታት፣ በሰራዊት ብዛት፣ በጦርነት ስልት ድል አደረግኩ ብሎ የእኔን እርዳታ ዘንግቶ እንዳይመጻደቅ ይህ ሁሉ ሰራዊት አያስፈልግም፣ የፈራ ይመለስ ብለህ ቀንስ አለው። ጌዴዎንም እኔ የፈራውንና ያልፈራው እንዴት አውቃለሁ አለው። ወደ ወንዝ ይዘሃቸው ውረድ፣ ከዚያም ውሻ እንደሚጠጣ ውሃ በምላሱ የሚጠጣ እርሱን ለብቻው አድርግ ብሎታል። እንደ ውሻ የጠጡት 9,700 ሰዎች ነበሩ። እነዚህ ወደ ጦርነቱ እንዳይሄዱ ተከልክለዋል። እንግዲህ እነዚህ ጋሻና ጦራቸውን እየጣሉ እንደ ውሻ በምላሳቸው ውሃውን እየጠለፉ የጠጡ ሰዎች የመንፈስ ዳተኛ፣ የልቡና ከዳተኛ የሆኑ የእግዚአብሔርን ካህሊነት የሚጠራጠሩ ሰዎችን የሚወክሉ ናቸው። ስለዚህ ጌታችን ውሾች ከበቡኝ ሲል ከዳተኞች አይሁድ ሰቀሉኝ ማለቱ ነው። እንጀራዬን በበላ አፋቸው ሰደቡኝ፣ ከማዕዴ ቆርሶ ባጎረሰ እጃቸው ገረፉኝ ማለት ነው። ሌላው ሶስተኛ ውሾች የከሃዲያን የመናፍቃን ምሳሌ ነው። ጌታችን በወንጌሉ የተቀደሰውን ለውሾች አትስጡ ያለው ምስጢራተ ቤተክርስቲያንን ለመናፍቃን አትግለጡ ነው። መሥዋዕተ እግዚአብሔርን ለከሃዲያን አትስጡ ነው እና ምክንያቱም ከማክበር ይልቅ ማቃለልን፣ ከመቀደስ ይልቅ ማርከስን የሚወዱ ናቸውና ማቴዎስ 7 ቁጥር 6 ላይ እና የጫማቸውን ንጽሕና መጠበቅ የሚሳናቸው የእመቤታችን ንጽሕናን ቅድስናን ሲነቅፉ የማይደነግጡ ዳተኞች ናቸውና ቅዱስ ጳውሎስ መናፍቃን ውሾች ተብለው እንደሚጠሩ በክታቡ በመልእክቱ ነግሮናል። ከውሾች ተጠበቁ፣ ከክፉ ሠራተኞችም ተጠንቀቁ፣ ከሐሰተኛ መገረዝም ተጠበቁ በማለት ከመናፍቃን ትምህርት መጠበቅ፣ ካልተገረዘ ትምህርታቸው መጠንቀቅ እንዳለብን ነግሮናል ፊልጵስዩስ ምዕራፍ 3 ቁጥር 2 ላይ። ስለዚህ ጌታችን ውሾች ከበቡኝ ሲል በወሬ የጻድቃን ተጋፊ፣ በተግባር የዲያብሎስ ደጋፊ፣ የጽድቅ ሁሉ ነቃፊ የሜዳ ጻድቃን የሆኑ ፍቅር የሌላቸው ፈሪሳውያን አይሁድ ሊሰቅሉኝ ከበቡኝ ሲል ነው። አንድም መናፍቃን ጌትነቴን ዘንግተው ኃይሌን ክደው ከባሕሪ አባቴ አሳንሰው አማላይ፣ ተሟጋይ፣ ጠበቃ እያሉ በልቡናቸው ዕለት ዕለት ይሰቅሉኛል ሲል ነው።
ዕብራውያን ምዕራፍ 6 ቁጥር 4 ላይ። ሌላው ውሾች የሰነፎች ምሳሌም ናቸው። እግዚአብሔር ከሚጸየፋቸው ክፉ ግብራት አንዱ ስንፍና ነው። በመጽሐፍ ቅዱስ ሰነፍ ሰው ወደ ትፋቱ በሚመለስ ውሻ ተመስሏል። መፍቀሬ ጥበብ ሶሎሞን ወደ ትፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው ብሏል። ስንፍና ጌጥ አድርጎ የሚኖር ከስህተቱ የማይማር ሰነፍ ሰው በውሻ ይመሰላል። ስለዚህ ጌታችን ውሾች ከበቡኝ ሲል የባህሪ ልጅነቴን በተረጋጋ ልብ በሰከነ መንፈስ መርምረው ከማመን የሰነፉ ከሚናከሱ ውሾች በላይ የከፉ ሰነፎች ፈሪሳውያን አይሁድ ሰቅለው ሊገሉኝ ከበቡኝ ሲል ነው። ሌላው ውሾች የዘማውያንም ምሳሌ ናቸው። ውሾች ቦታና ጊዜ ሳይመርጡ ባገኙበት እግራቸው የሚያነሱ፣ በየቦታው የሚልከሰከሱ ኀፍረተ ቢሶች ሴሰኞች ናቸው። ዘማውያንም እንዲሁ የውሻ ጠባይ ያላቸው፣ አካላቸውን ካገኙት ጋር የሚያረክሱ፣ ከክብር የቀነሱ፣ ሰውነታቸውን የሚያቆሽሹ ናቸው። ሊቀ ነቢያት ሙሴ ስለተሳልከው ስለት የጋለሞታይቱን ዋጋ የውሻውን ዋጋ ወደ እግዚአብሔር ቤት አታቅርብ፣ ሁለቱም በአምላክህ በእግዚአብሔር ዘንድ የሚያጸይፉ ናቸውና በማለት ዘማውያን እንደ ውሾች ክብራቸውን የጣሉ በእግዚአብሔር ዘንድ የተጠሉ መሆናቸውን ያሳያል። ቅዱስ ዮሐንስም በደሴተ ፍጥሞ ከተመለከተው ራእይ ውስጥ አንዱ የአምስቱ ውሾች ግብር ነበር። ልብሳቸውን የሚያጥቡ ብፁዓን ናቸው ካለ በኋላ አምስቱ ውሾች ግን ከዚያች አገር ወጥተው ይሄዳሉ፣ እሊህም ሥራያን የሚያደርጉ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት የሚያመልኩ፣ የሐሰት ወሬ የሚወዱ ናቸው በማለት ከተጠቀሱ ከአምስቱ የውሻ ግብራት አንዱ ሴሰኝነት እንደሆነ ነግሮናል። ስለዚህ ውሾች ከበቡኝ ሲል ጌታችን ሴሰኞች፣ ነፍሰ ገዳዮች፣ ጣዖት የሚያመልኩ፣ የሐሰት ወሬ የሚወዱ አይሁድ እንደሰቀሉ ሲናገር ነው። ሌላው ውሾች የጠበኞች ምሳሌም ናቸው። በመጽሐፍ ቅዱስ በሌላ ሰው ጠብ ውስጥ ጣልቃ የሚገባ ውሃ ቀጠነ ብሎ የሚጣላ ጠበኛ ሰው በውሻ ይመሰላል። ሶሎሞን አልፎ በሌላ ሰው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል ምሳሌ 26 ቁጥር 17 ላይ። ሁለት ውሾች የተጣሉ እንደሆነ ሌሎች ውሾች ከየመንደሩ እየተጫጫሁ መጥተው እርስ በርሳቸው ሲነካከሱ እናያለን። ወደ ገዛ ወገናቸው መጣ አልተቀበሉትም እንደተባለው ፈሪሳውያንም የገዛ ወገናቸው ክርስቶስን እንደ ውሻ ከበው ሰቅለውታልና። ሌላው ውሾች የረከሰ መሥዋዕት ምሳሌ ናቸው። በእግዚአብሔር ዘንድ ተቀባይነት የሌለው መሥዋዕት በውሻ አንገት ይመሰላል። ነቢዩ ኢሳይያስ ትሕትና በጎደለው ሰብዕና ትዕቢት በተጸናወተው ልቡና የሚሰዋ መሥዋዕት በእግዚአብሔር ዘንድ ምን ያህል አጸያፊ እንደሆነ ሲናገር በሬን የሚያርድልኝ ሰውን እንደሚገድል ነው፣ ጠቦትን የሚሰዋ የውሻን አንገት እንደሚሰብር ነው፣ የእህል ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው በማለት መሥዋዕቱን እንደሚጸየፈው ነግሮናል ኢሳይያስ 66 ቁጥር 3 ላይ። ስለዚህ የውሻ አንገት ለአጸያፊ መሥዋዕት ምሳሌ ሆኖ ቀርቧል። በተጨማሪም እግዚአብሔር የተጣላው ወይም የቀሰፈው ሰው ሬሳውን ውሾች እንዲበሉት ያደርግ ነበረ። ይህም ሰውየው በእግዚአብሔር መናቁን መቀሰፉን የሚያመለክት ነበረ። ለምሳሌ ነቢዩ ኤልሳ ስለ ኤልዛቤል በተናገረው ትንቢት ላይ ኤልዛቤልን በኢይዝራኤል እርሻ ውሾች ይበሏታል፣ የሚቀብሯትም አታገኝም ሲል ግፈኛዋ ኤልዛቤል የመቃብር ወግ ሳይደርሳት በእግዚአብሔር ተቀስፋ እንደምትሞት ተናግሯል። ሁለተኛ ነገሥት 9 ቁጥር 10 ላይ። ሌላው ውሾች የማያስተውሉ የክፉ አለቆች ምሳሌም ናቸው። ነቢዩ ኢሳይያስ የሚያስተውሉት በክፉ ሥራ ላይ ጸንተው የሚኖሩትን ባለሥልጣናትን በውሾች መስሎ እንዲህ ሲል ተናግሯል። መብል ወዳጆች ከቶ የማይጠግቡ ውሾች ናቸው፣ ይጮኹም ዘንድ አይችሉም፣ እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ እያንዳንዳቸው ወደ ጥቅማቸው ዘወር ብለዋል። ኑ የወይን ጠጅ እንውሰድ፣ በሚያሰክር መጠጥም እንርካ። ዛሬ እንደሆነ እንዲሁ ነገም ይሆናል፣ ከዛሬ ይልቅ እጅግ ይበልጣል ይላሉ በማለት ጸሐፍት ፈሪሳውያን በአምልኮት ሽፋን
የገዛ ጥቅማቸው እንደሚከተሉና ፍላጎታቸው እርካታ የሌለው በቃን የማይሉ የማይጠግቡ ውሾች መሆናቸውን ለመናገር ውሾች ከበቡኝ በማለት ይናገራል። እንግዲህ ውሾች ከበቡኝ፣ አገቱኒ ከለባት ብዙሃን፣ ብዙ ውሾች ከበቡኝ ያለው ብዙ ምስጢር ያለው ስለሆነ ከምሉ በጥቂቱ ይሄን ይመስላል ትርጓሜው። ቀነውኒ እደውየ ወእገርየ ወሆለቁ ኩሎ አዕጽምቴ። እጆቼንና እግሮቼን ቸነከሩኝ አጥንቶቼንም ጭምር ቆጠሩ ይላል መዝሙር 21 ቁጥር 17 ላይ። ቅዱስ ኤፍሬም ጌታችን ለወታደሮቹ አስገዛላቸው፣ ስለዚህም የያዙት ዕፀ በለስን ለቀጠፉ እጆች ካሳ ይሆን ዘንድ እጆቹን ለመቸንከር አሳልፎ ሰጠ በማለት ተናግሯል። ጌታችን ኢየሱስ ክርስቶስ ከተገረፈው ግርፋት ጋር በረጃጅም የብረት ሚስማር መቸንከሩ መከራውንና ስቃዩን እጅግ ያበረተዋል። ሮማውያን ስቃዩን ስለሚያውቁ የሚሰቀለውን ሰው ከመቸንከራቸው በፊት የወይን ጠጅ እንዲጠጣ ያደርጉት ነበር። ይህን የሚያደርጉበት ምክንያት በወይን ጠጅ ከሰከረ የሚደርስበትን የችግሩን ስቃይ ሳይታወቀው እንዲያሳልፈው ከማሰብ አንጻር ነው። አንድም እየተወራጨ እየጮኸ እንዳያስቸግራቸው የወይን ጠጅ ከከርቤና ከሐሞት ጋር ቀላቅለው ሲያጠጡት ይፈዛል፣ ይዝላል። ያን ጊዜ እጆቹና እግሮቹን ዝለው ለመቸንከር እንዲመቻቸው ነበረ። በዚህ አንጻር ጌታችንንም እንደዚሁ ሐሞትና ከርቤ አጠጥተውት ነበረ ነው። ወወደዩ ሐሞተ ውስተ መብልዕየ ወአስተዩኒ ብሂአ ለጽምዕየ። ለመብሌ ሐሞት ሰጡኝ፣ ለውሃ ጥማቴም ሆምጣጣ አጠጡኝ ይላል። ሊቃውንት በአንድምታቸው ሲተረጉሙት በምግቤ ላይ ሐሞትን ጨመሩበት፣ ጥሜንም ለማራቅ አምቡላውን አተላውን አጠጡኝ። ይህ በባሪያ ልማድ ነው። ጥንት ለባሪያ ጥሩ ምግብ ጥሩ መጠጥ ምን ያደርግለታል እያሉ ሐሞት የሚሆነውን ነገር ብጣሪውን፣ አሻሮውን፣ ዘንጋዳውን ይሰጧቸዋል። አይሁድም በዚያ ልማድ ጌታችን ተጠማሁ ባላቸው ጊዜ ሰንበታችንን ለሻረ ሕዝባችንን ላሳመፀ ይህ መቻነሰው ብለው ሐሞትና ከርቤ የተቀላቀለበት እጅግ የሚመር መጻጻ አጠጥተውታል። በምግቤ ላይ ሐሞትን ጨመሩ ማለቱ ለክርስቶስ የቀረበለት ምግብ ኖሮ ሳይሆን በምበላበት በአፌ ላይ ሐሞትን ጨመሩበት ሲል ነው።
ሊቃውንት በዚህ መልኩ ያመሰጥሩታል። ዋናው ምስጢር ግን የእኛን መራራ ሞት ወስዶ የእርሱን ጣፋጭ ጸጋውን እንዳደለን ለማጠየቅ ነው። ቆሙ ወአጥምዑ ከመ ንቁንድ እልዋነ ለሰምዐ ወንጌል ቅዱስ ኦ እግዚእነ ወአምላክነ መሐረነ ወተሳሃለነ ወረስየነ ድልዋነ ለመንግሥተ ሰማይ